መሬት ሳትንቀጠቀጥ ንዝረት ሳይሰማ ምድር ቀድማ ምልክት ታሳያለች። ከሆድ ዕቃዋ የማስጠንቀቂያ መልእክት ትልካለች። ይህን የአደጋ ደወል አንዳንድ ፍጥረታት ይሰሙታል። ወፎች ጥለው ይሸሻሉ። ዓሣ ወደ ጥልቁና ጨለማው ያሸገሽጋል። ዝሆኖች ሰፊ የእግራቸው መዳፍ የመሬትን መቁሰል የሰማ ይመስል በዝምታ መስመር ጠብቀው አንገታቸውን እንደደፉ ከቦታው ይርቃል። ትንሹ እንቁራሪት እንኳ ስንጥቅ ከመሬት ገጽ ሳይታይ ኩሬውን ለቆ ከሌላ ይደበቃል። እንዴት ሊያውቁ ቻሉ? አርዕስት ተሰጥቶ ተመራማሪዎች የሚከራከሩበት ጉዳይ ነው። አንዳንዶች በስሱ ከአፈርና ከውሃ ያለውን የንዝረት ማዕበል አንዳንድ ፍጥረታት በዝግመተ ለውጥ ባገኙት ገጸ በረከት ሊሰሙት እንደሚችሉ ነው የሚያምኑት። ሌሎች ስድስተኛ ሕዋስ ከአጥንት ከነርቭ ከጅማታቸው እንዳለ ይናገራሉ። እስቲ ለደቂቃ ዓይናቸውን ጨፍኑና የውስጥ እግራቸውን ከመሬት አስቡት። በእያንዳንዱ እርምጃቸው የመሬት ልብ ምት ይሰማችኋል። የመሬትን ድምፅ ከማኅፀኗ ሰምታችሁ ትርጉሙን ታውቁታላችሁ። እነዚህ ፍጥረታት የተለየ ገጸ በረከት አላቸው። እኛ ያለ ማሽኖቻችን ልንሰማው ሊገባን የማይችለንን መልእክት እየተቀበሉ እኛ ስንተራመስ ከነግርማቸው ከአደጋ ይርቃሉ። እንግዲህ በሚቀጥለው ወደ ሰማይ ስታዩ ወፎች እንግዳ በሆነ መልክ ከሰማይ ሲዞሩ፣ ያለ ወቅታቸው ሲፈልሱ፣ ጫካውን ዝምታ ሲወርሰው ምናልባት በሉ ምናልባት ተፈጥሮ በመልእክተኛ እያስጠነቀቀችን ይሆን? አንዳንድ የምስጢር መጻሕፍት ከታሪክ ያረጀ ከመዝገብ የተሰወረ በሚሉት የጥንት ዕውቀት የሰው ልጅ ከተፈጥሮ ተዋህዶ የተፈጥሮን ልብና ኩላሊት ያዳምጥ የነበረበት ወቅት እንደነበር በሹክሹክታ ያውቃሉ። ነበር ብለን እንተውና እንደዚህ ስታስረዱት እንኳ ግራ የሚሆንባችሁ የሚገርም ነገር ገጥሟችሁ ያውቃል?